አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የሪም ኮፊ ቤተሰቦች እንዲሁም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? አይ እኔ ደህና ነኝ አልሐምዱሊላ። ዛሬ ማሳያችሁ የሩዝ ውሃ ነው፣ ለፀጉራችን ማለት ነው። ፀጉር በጣም ነው የሚያፋፋ፣ በጣም ነው የሚያሳድገው እና በጣም አሪፍ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ እና አሰራሩንም ማሳያችኋለሁኝ። በጣም አሪፍ ነው። በነገራችን ላይ አንድ ቀን ተጠቅመን ለውጡን ማንትን ማለት አንችልም፣ መፍረድ አንችልም። የመጀመሪያ ቀን የሩዝ ውሃ ፀጉር ክርድድ ያደርጋል፣ ያከረድዳል። ግን 2 3 4 አድርገን ስንጠቀመው ነው ለውጡን የምናገኘው ማለት ነው። ማንኛውም አይነት ቅባት የመጀመሪያ ቀን ስንቀባው ፀጉራችን ያከረድዳል። ማንኛውም ልብ ካላችሁ ማለት ነው። የሩዝ ውሃም እንደዛው ነው እና ምንድን ነው መደጋገም አለብን። 3 4 5 ካደረግን በኋላ ለውጡ የዛኔ ነው የምናገኘው ማለት ነው። ይሄ አሁን ሩዝ ነው። በደንብ አድርጌ አጥበዋለሁ። እናንተም አይታችሁ ከፈለጋችሁ 1 ብርጭቆ፣ እኔ ግማሽ ነው ግን ያልፋል ከግማሽ እና እናንተ ደግሞ ብዝት አድርጋችሁ መስራት ከፈለጋችሁ አብስታችሁ መስራት ትችላላችሁ። እኔ ግን ይሄንን ይበቃኛል። እንዴት እንደምንሰራ አሳያችኋለሁኝ። በጣም አሪፍ ነው፣ ትወዱታላችሁ ብዬም ተስፋ አደርጋለሁ። እና ይሄንን በ2 ብርጭቆ ውሃ ነው የምሰራው። 2 ብርጭቆ ውሃ አረጋለሁ እዚህ ጋር። ይሄ ሩዙ ነው። ከዛ ሩዙን በደንብ አድርጌ አጥቤው እንቀቅለዋለን ማለት ነው። ስንቀቅለው ብዙ ሳይሆን በትንሽ ነው የምንቀቅለው እና ብዙ ሳይሆን ትክትክ ሲል እናነሳዋለን ማለት ነው። አሁን ሩዙን አጥበዋለሁ ማለት ነው። እናንተም ሩዙን አይታችሁ ሩዙን ታጥቡታላችሁ። ከዛ በኋላ ደግሞ ተቀቅሉታላችሁ ማለት ነው። እና ሩዙን አጥቤዋለሁኝ። አሁን ምንድነው የምናደርገው? እንጥደዋለን ማለት ነው። 2 ብርጭቆ ውሃ ነው እያደረኩኝ፣ 2 ብርጭቆ ውሃ እና እዚህ ጋር ማሳያችሁ ምንድነው የሎሚ ልጣጭ፣ የብርቱካን ልጣጭ ካላችሁ የብርቱካን ልጣጭ፣ ከሌላችሁ ደግሞ ሎሚ፣ የሎሚም ከሌላችሁ ደግሞ ቀረፋ አሁን ስለሌለኝ ነው ማላሳያችሁ። ለምንድነው ይሄ የምናደርገው? ለሽታ ነው። ፀጉራችን ሩዝ እንዳይል ይሄ ይጠቅማል። ፀጉራችን አይሸትም። ይሄንንም ደግሞ አብሬው ነው መቀቀለው ማለት ነው። አብሬው ቀቅለዋለሁኝ። ትክትክ ሲል ደግሞ አነሳዋለሁ ማለት ነው። ወዲያውኑ ብዙ መብሰል የለበትም። ሌላ ሰው ደግሞ ሩዙን ሳይቀቅለው ዘፍዝፈው የሚጠቀሙት አሉ። ግን ይሄ የተቀቀለው ይሻላል ከተዘፈዘፈው ማለት ነው። ለምን? ቪታሚኑን ይወጣል። እና የብርቱካን ልጣጭ አሪፍ ነው፣ ግን እኔ ሎሚ ነው ያለኝ እዚህ ጋር። ብርቱካን ቢኖር አሪፍ ነበረ ቪታሚን ሲም ስለሆነ፣ ግን እሱ ስለሌለኝ ነው ሎሚ ያደረኩኝ። ብርቱካን ካላችሁ ብርቱካን፣ ከሌላችሁ ቀረፋ ከሌለ ደግሞ ሎሚ አርጋችሁ መጠቀም ትችላላችሁ። ይሄኛው የሚጠቅመው ለሽታ ነው እንዳልኳችሁ ማለት ነው። ፀጉራችንን ሩዝ እንዳይል እንግዲህ እንዳያችሁት ነው። ትክትክ ያለ ነው። በቃ አጠፋዋለሁ ማለት ነው። እንግዲህ ይሄንን ይመስላል። ውሃውን ወደዚህ ያደርገዋለሁ። እንግዲህ ውሃውን ይሄን ይመስላል።
ምንድን ነው የምናደርገው? አሁን ከድነን ነው እናሳድረዋለን ማለት ነው። እስከ ነገ ድረስ ሩዝ አደርግበታለሁ እና ሩዝ ብዙ ሳይሆን ትንሽ ሩዝ አደርጋለሁ። ከዛ ሎሚውን አንድ ላይ እና አሁን ምንድን ነው የምናደርገው? እንከድነዋለን ማለት ነው። እናሳድረዋለን። ነገ ነው የምንጠቀመው። ለአንድ ቀንም ብቻ አይደለም፣ ብዙ ነው። ሁልጊዜ መቀባት ትችላላችሁ። ከፈለጋችሁ በሳምንት 4-5 ጊዜ ቀን በቀን የምትቀቡት ምንም ችግር የለውም። እና ሽታው ደግሞ ሎሚ ካለበት፣ ብርቱካን ካለበት፣ ቀረፋ ካለበት ሮዝ አይደም ማለት ነው። አሁን ደግሞ እንከድነዋለን ማለት ነው። ትንፋሹ እንዳይሄድ ከድነን እናሳድረዋለን ማለት ነው። እንደዚሁ ከድነውን ያድራል። ነገ ነው እንትን የምንለው ከፍተን እንቀባዋለን ማለት ነው። እንዴት ነው የምንቀባው? ልክ ፀጉራችሁ ዘይት እንደምትቀቡት ነው የምትቀቡት ማለት ነው። በደንብ አድርጋችሁ ስሩን፣ ጫፉን በደንብ አድርጋችሁ ተቀብታችሁት ፀጉራችሁ በደንብ አድርጋችሁ መሳጅ አድርጉት ማለት ነው። በእጃችሁ በደንብ አድርጋችሁ መሳጅ አድርጉት። መሳጅ ሲደረግ ፀጉር አሪፍ ነው እና መሳጅ አድርጉት። በጣም አሪፍ ነው እና እኛ ብቻ አይደለም የምንጠቀመው። ህንዶችን ብታዩ፣ ቻይናዎችን ብታዩ በጣም ነው የሚጠቀሙት ይሄን ነገር ማለት ነው። በጣም አሪፍ ነው። የፀጉር ርዝመቱን ያፋፋል፣ ያሳምራል። በጣም ነው የሚያምረው እና ተጠቃሙ። ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም አሪፍ ነው። ከፈለጋችሁ ቀን በቀን ከፈለጋችሁ በሳምንት 4-5 ጊዜ እና ለምንድን ነው አይሸትም? ብርቱካን አድርጉበት፣ ሎሚ አድርጉ፣ ቀረፋ አድርጉበት፣ ምንም አይሸትም እና በጣም አሪፍ ነው። እኔ በጣም ወድጄዋለሁ። እናንተም እንደምትወዱት ተስፋ አለኝ እና ሌላ ምላችሁ ምንድን ነው? ቅድም እንዳልኳችሁ በአንድ ቀን አይደለም ለውጥ የሚገኘው፣ ደጋግማችሁ ስትቀቡት ነው። ዛሬ ተቀብተነው ነገ ፀጉራችን ከርዳዳ ቢሆን ተቀብቼው አከረደደብኝ ምናምን ማለት ሳይሆን ተቀብተነው 3-4 ቀን፣ ሳምንት፣ 15 ቀን ብንጠቀመው ምን ችግር የለውም። ግን ከ3 ቀን 4 ቀን እያደረጋችሁ ስትሄዱ ደግሞ እየተለወጠ ነው የሚመጣ እንጂ እየባሰ አይሄድም፣ አይከረደድም፣ ከርዳዳም አይሆንባችሁም እና በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። ልክ እኔ እንደሰራሁት አድርጋችሁ ሰርታችሁ መጠቀም ትችላላችሁ። ግን ማሳደር አለባችሁ። ትንሽ የሮዝ አድርጋችሁ ሁሉንም ሮዝ ካደረጋችሁ ደግሞ ሮዙን ይመጠዋል ውሃውን ማለት ነው። ትንሽ የሮዝ አድርጋችሁ ሎሚውን እዛው ላይ አድርጋችሁ መክደን ማለት ነው። እስከ ነገ ድረስ ከድናችሁ ታስቀምጡታላችሁ እና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰላም ሆኖልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉልኝ፣ አበርታቱኝ እላችኋለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።